ብቻውን የሚጠጣው። አሁን ላስመጣልሽ አንድ ጣሳ እስቲ ግዙላት ይምጣ። ሰው ማስቸገር ሆነብኝ። ባልና ሚስቶች ግንኙነት ከማድረጋቸው በፊት ለትንሽ ደቂቃ ቢያመሰግኑና ቢጸልዩ የሚመረተው ስፐርም ሴል የተባረከ ይሆናል። ኮሜንት እናነባለን። ቆሞ ልጸልይ አፍራቆራ በሬ ከስጋ ጋር ግብረ ስጋ። ሰላም 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 ውድ የድምቀት ሪያክት ቤተሰቦች እንዴት አላችሁ? ሰላም ናችሁ ወይ? 30 ሰዎች ሰብስክራይበር ደርሰናል። ለዚህ ኬክ እንቁረስ። ከዛ በላይ ከኬክ በላይ እንደምን ቆይታችኋል? እንግዲህ ዛሬም እንግዲህ እንደተለመደው ቀውጥ እንግዲህ ከሰሞኑ ሶሻል ሚዲያ ላይ ቡም ያሉ ፈታ ዘና የሚያደርጉ ቪዲዮዎች ይዘንላችሁ መተናል። ናይስ። እንግዲህ እናንተም እንደተለመደው ቪዲዮአችን ከተመቻችሁ ላይክ በማድረግ ሼር በማድረግ እንዲሁም ደግሞ ዩቲዩባችንን ሰብስክራይብ በማድረግ ለሌሎች እንዲዳረስ ማድረግ ትችላላችሁ። በድምቀት ፍትት ድምቀቶችኛ ሁላችሁ ደስታ Let's go. ገባ ነው ወይና እንዲህ አይነት የተባረከ ሰው ግን እሱ ምን ይሽ ነው? አንተ በስማ እሱ ተጨንቃለች እኮ ይታታል። የሌለ የተጨነቀች ማርያም ይሁን እንትን ነው እየሳማት እየመጠጣት ነው ይመስሉ ነውራም በአለጌ ያውን አረቄ አልወድም። እውነት ቀደም ነበር የምጠጣ። አሁንስ? አሁን አልጠጣም። ማን ነበር የሚሰጥሽ? ቀደምማ ሁሉ ሲጠጣ አንጡ ነው ነበር ማለት። እሺ ጨጓራዬንም ጎዳኝ ተቆ በጊዜ ነው ያቆምሽው አንቺ? አወጣለሁ ብቻውን የምጠጣው። ጠላስ ማን ነው የሚሰጥሽ? ጠላማ እናቴም ትሰጠኛለች። የማንን ጠላ ነው የምትወጂው? የነደመቀው የማጥሩ ሰው እናንዳርገው ነው። ምንም አይልሽም? አረቄው እነሱ ሲጠጣ እራሱ ጠጥቻለሁ። ለምን አስጠላሽ? ሲሸተኛ እራሱ በጣም ደሜ ነው የሚፈለው። ጠላና ውሃ በምን ይለያያሉ? ውሃው ተሸልቆ ይመጣና ጠላ ይቦጩበታል። እሺ ሲቦጩበት ያ ተላይ ሆኖ ቆይና ይጣራል። እሺ ሲጣራ መጠጣት። ለ5 ዓመት ልጅ ጠላ ጥሩ ነው መጥፎ ነው? መጥፎ አይደለም። ጠላ ሸጋ ነው። አረቄ አልወገም። አረቄ ጠጪ ተሰማለ። አዎ አይሰክርም። ታዲያ እኛ ከተማ እኮ ስናይ ሰው ጠላ ጠጥቶ ሰክሮ ሲንገዳገድ እናያለን። እነሱ አረቄም ጨምሮ ስለሚጠጡ ነው። ቆይ ግን ለህፃን ልጅ ጠላ አሁን ከተማ አይሰጥም። እናንተ ጋር ሁሉም ህፃን ጠላ ይጠጣል? እስጢፍና ዳኒ ይባላሉ። እነሱ ግን አይጠጡም። ማን ያልፉት ስማቸው? እስጢፋኖስና ዳንኤል ነው ይባሉ አሉት። ንጹህ አረቄ ቡና ሁሉን ነገር አይጠጡ። አንቺ ቡና ትጫለሽ? አዎ። ከማን ጋር? ተማጥፎ ቤትም ሲፈለጥ ጣሉ። እማጥሩ ሰው ደህና ናቸው? ደህና ናት። ከብቷ እንዴት ነው? ከብት የለም። እሳቸው ቤት ቡና ሲፈለጥ ትጫለሽ? ተመ ቤትም ተማጥሩ ሰው ቤትም ተደመቀ ቤትም ተኛ ቤትም ጠጣሉ። እና በረከት ቤትም እና ተናንዳርጌ ቤት እናንዳርጌም ቤት አለ። አሁን እኔ ገጠር ልገባ ነው። ገጠር ምን እዛ ለመሞት ፈልጋል እንዴ? ሳቆ ተኩስ ነው እና ይቅርብኝ። ያው ይቅርብህ። ምን አይነት ጣፋጭ ሆነሽ ልጅሽ ቅም ይሆነች እግዚአብሔር። ድንቅ ልጆች ግን ጠፍቶ በመመለሱ እንደኔ የተደሰተ ማን ነው? እስቲ ኮሜንት ላይ የምር ጠፍቶ ነበር። እሺ ልጅቷ ራሱ ያለች እግዚአብሔር በቃ በየሀገሩ አይታል አይደለ? በአዲስ አበባ ከባህር ዳርም ከምን የሚመጡ ይሁን በቃ ይሁን አበባ ያላቸው ደግሞ እግዚአብሔር አይደለም ነው ክለኛ መልእክት ያላቸው ልጆች ናቸው ነው። አሁን ስለጠላው ግርጣት እኔ
በኩል ነው የገረጣሁት። ያገናኘን ደግሞ በቃ እኔ ሙሉ ቪዲዮ ነው የምጋብዛችሁ። እግዚአብሔር ምን ቪዲዮ ሙሉ ለሙሉ ዩቲዩብ ላይ ያላያችሁት እውነት የሚገርም ነው። ትለያለች። እንቀጥላለን። ሌትስ ጎ ቤተሰብ እያስገደደ የምትሯሯጥበት ነገር አለ አይደል? ደብተርህን ጥላል፣ የቤት ስራ ሰርታል። ባንማራው እኔ ይህን ዘፈን ታውቀዋለህ? ባዶ ነበር ጭንቅላቴ እንደሱ ነው የምትሆነው። ወላጆች ከኔ ትንሽ ነገር ነው የሚፈልጉት። አያትም በጣም ነው የማመሰግነው። ታውቃለህ አይደለ? አያቴ ብዙ ነገር ያደርጉልኝ። ምን አይነት የተረገመ ትውልድ ነው ያለው? አንተ ይሄማ ትልቅ ሰው ጉቷል። በጌታ ባዶ ነበር አለ። ጭንቅላቴ አወራሩ ራሱ ሌላ ሌቭል ነው። ኧረ ጎበዝ እየተቀደምን ነው። የዘጠናዎቹ ምናምን የ2000ዎቹ ምናምን አሁን የመጡትኝ ማለት ነው። ጨርግዳ አድርጎ አሁን 2018 አንተ በ2000 የተወለደ ልጅ ራሱ አሁን 18 ዓመቱ ነው። ከቤት መውጫው ነው። በጣም ወንድም አለ እንዴ? ምንድነው ሳስበ Let's go. አንደኛ እግዚአብሔር ነው የሆነ በቃ ሙዚቃ መሰረጁ ግን ዝግብ ነች። ሲጀመር ህንዶች ማለት ነው በቃ አይስራት የሆነ እንደዚህ ነው ራፕ ምናምን ሲገለብጡ። እንቀጥላለን። ምን ያህል ቢያነሳ ነው? ግንባር ብቻ ነው የሆነ የሚባል አንተ ቂጥ ነው የሚመስለው። ፍንክቻለሁ። ኧረ ያለው በኢየሱስ ከኋላ ጉድጓድ ነገርም ሊኖር ይችላል። ይሄማ በኢየሱስ እናልፋለን። Is that a paintbrush? What are you doing? Trying to stick the comb in it so you can like push all the paint out? Is that what you're doing? Oh, it's so wet. Oh, I like that. That is so satisfying. Okay, now you have to scrape the comb off. No, get all the paint off the comb, otherwise you're just gonna keep putting it back into the brush. Bro. Oh, it's wet again. Oh, you just keep getting it wet. Oh, it's so nice. Oh, you just want it to stay wet the whole time while you're doing it? You just want it to be wet? Okay, maybe that's what's going on here. Ah, it's just so satisfying, bro. Each scrape. Oh yeah, put those in there. Yeah, put that in there. Good boy. Yes, now, yes. Get it wet. Yes, nice. እንቀጥላለን። ዛሬ ሀሳብ አንሰጥባቸው። ይህ እዚህ ፈረንጅ ሜንሽን የሚያደርጉንን ፈረንጆች ሜንሽን የሚያደርጉንን ቪዲዮ ሀሳብ አንሰጥም፣ እናልፈዋለን። እንዲህ አልነበረም። ለመጨረሻ ትክክል
ወሲባም ቸኮሌት ምንድን ነው የሚሰራው? ቸኮሌት ታመል አለበት ጭራሽ ተሰርቶ ደግሞ ለች እኮ ያኛው ዝንጉን ዳይኖሰሩን አንተ ያማል እንቀጥላለን። አንተ ደንዝ፣ አንተ ተኝተህ እህትህ እንደዚህ ስራ ስትሰራ እያያሃት ነውን? ስለምን እንደዛ ታረጋለህ? ምንም ማለት በቃ ጭራሽ የማይመጣ ነገር ወንድምና እህት በስተክክል መኖር አይችሉም፣ አይስማሙ። አብዛኞቹ አለ ውስጥ ለውስጥ ፍቅሩ እግዚአብሔር ፍቅርማ ጥግ ድረስ ነው ያለው፣ ግን እንዲህ በወሬ ደረጃ ምናምን ጭራሽ አይስማሙ። እንደውም ብራዘርና ብራዘር ይሻላል፣ ሲስተርና ሲስተርም ይሻላል። እህትና እህት ሲሆን ወንድምና እህት ከሆኑ ግን አሁን ሴክስ ያረፍ ነበርና ማለት ነው። በጣም ደከመ። ላሳያችሁ። ዝግጁ ናችሁ? ሰርፕራይዝ! አፍራኮ ነው ይላል እንዴ? በሬ እኮ ነው። ቄራ ከምናውቀው ስጋ ጋር ግብረ ስጋ ይህን የስንቱ ከብት ህይወት አበላሽተሃል። ለመሆኑ የምህጎችን ተጠቅመሃል? እሩ አባቶቻችን ጦርነትን ካሸነፉ በኋላ የሚበሉትን ጥሬ ስጋ አንተ እንዴት ነው ወንዱ የከሸፈው? ባካችሁ በመጨረሻው ዘመን እረኛ በበጎቹ ላይ ይነሳል ማለት ይሄ ነው። ግን ኧረ ተው ቲክቶክ ኧረ ተው። ኧረ ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ ባካችሁ። ምንም ማለት ግን ለመፈመስ ተብሎ ጭራሽ በሬ ከስጋ ጋር ግብረ ስጋ በአለጌ ነውራም በአለጌ ታቆሚ ከሆነ እኔ ሽልማት እሸልምሻለሁ። አይ እኔ ጠላላው እኔ ደግሞ ጠላ ሰው ደግሞ ሲጠጣ ያምረኛል። ነፍሰ ጡር ነሽ እንዴ አንቺ? ሰው ሲጠጣ የሚያምርሽ? ግን እኔ የምመክርሽ እንደምንም ቀስ እያልሽ ጠላውን እንድታቆሚ ነው። እኔ አላውቀውም። አሁን ላስመጣልሽ። አንድ ጣሳ እስቲ ግዙላት ይምጣ። ሰው ማስቸገር ሆነብኝ። አንቺ አሁን ቤት ስትይ ምን ስራ ነው የምትሰሪው? ምን ስራ ነው መጫወትቼ? እንደ ትልቅ ሰው ቡናሽን ታረጊያለሽ። ስራ ሲባል ግን ልጅ እኮ ነኝ። ኧረ አፈላለሁ። ምን ቡና አፈላለሁ። ሌላስ? አንድ ደግሞ አረቄ መውጣት እንደምን ማሚል ተወጣ ነው መሰለኝ ማለቴ ነው። እንዴት ነው የሚወጣው አረቄ? እስቲ አረቄ በማድጋ እሺ፣ በማድጋ ወጦ ሰው ሲመጣ መስጠት። እሺ፣ ከዚያ ሲጠግብ ይሄዳል። ማንም ይጠግበው? አረቄ የሚጠጣው ነው። ስፌት ምንድን ነው? የላዳን ስፌትና የቁና ስፌትም አለ። ታውቂያለሽ እንዴት እንደሚሰፋ? ሰፊያለሽ? ጀምሬ አላውቅም። መማር ትፈልጊያለሽ? ለምን? ብዙ ሰዓት ስለምታቆይኝ ያችሁ መምሪቱ እንደዛ ስለሆነ እኔ አልገባም ትምህርት ቤት። አንጀት አለሽ እንዴ? የምን አንጀት ትይኛለሽ እንዴ? ሰው ልጅ አንጀት የለውም? የበሬ ነው እንጂ ሰው የለውም። ጨጓራስ? ጨጓራ የሰው የሉ የበሬ ብቻ ነው። የበሬና የበሬ ጨጓራንም ጎዴን ተኩት። ጣፊያስ? ጣፊ ሰው የሉ። ጉድ ፈላ ዛሬ። ሰው አንጀት የለውም። አንጀቴን በላኸኝ የሚባሉት ታዲያ ለምንድን ነው እንደሱ የሚባሉ? እኮ ሰው በሬ ሲመጡ አንጀቱ ሲወጥ ቆይ አንጀቴን በላኸኝ ይላል። እሺ ኩላሊትስ? ኩላሊት የለኝ። ኩላሊት የለሽም? አንቺ በዚህ አይነት ሳምባም የለሽማ? አለኝ ሳምባ። ነገ በድነት መቀመጥ አትወድም። ምን ታደርጋለች? እሷ ሀብታም ሆና መቀመጥ የምትፈልገው። አሁን ግን ደሃ ናት፣ ሀብታም አይደለችም። ምንድን ነው ደሃ ማለት? አንቺ ደግሞ ብር የላትማ። ብር የሌለው ደሃ ነው እንዴ? ማን ያለው? እንዴት ተብሎ አያውቅም? እንዴት እናንተ ሀገር ጤና ያለው ሀብታም ነው። እኛ ጋር እንኳን አንቺ ታቆሚ ከሆነ እኔ ሽልማት እሸልምሻለሁ። ኧረ ይቺ ግን ድጋሚ ብትቀርብ ማለት እንኳን አለ ድጋሚ ብትቀርብ ዶንኪ ላይ ዶንኪ እንቀጥላለን። 1 ሚሊዮን ቪው ከገባች እኮ ትቀርባለች። ከሚሊዮን ቪው ይደግማቸዋል። በቃ ሽልማትም አላት። እኛ ጋር የምታዩት ሰዎች ጠቅላላ እየሄዳችሁ እዛ ከድምቀት ሀምሳዎች ሰዎች እንደምረው የሶስቱን ቪዲዮ እንዴ እንደዛማ ከሆነ 100 ምናምን ሁላችሁም የምታየው ግን እዛ ሄዳችሁ ሰብስክራይብ ዶንኪ ቲዩብን ሰብስክራይብ አድርጉ። እኛ ጋር አድርጋችሁ እዛ ያላረጋችሁ ካላችሁ እየሄዳችሁ
እንቀጥላለን። በኢየሱስ ሙሉ ወጥ ውስጥ ነው የገባው። ከእኔ እርግብ ገብቶብኝ ያውቃል። ምን ውስጥ? ወጥ ውስጥ። ምን እያደረገ? በሩ። አይ ምናልባት ጤነኛ ነህ አንተ? ያመሃል? ምን እያደረገ ገባ ብዬ ነው። እርግብ ከሆነ ምን እያደረገ ይገባል? ሁሉንም ከግብረ ጋር ታገናኘው። ነውራም በአለጌ። እንቀጥላለን። ይህን ግን እንደው መምታትም አለመምታትም ነው። What are you doing? What is that? Oh, a heart. For me? Seriously? Oh my gosh. Thank you. Oh, why'd you erase it? You not love me no more? It's over? It's over already? At least please clean this up. Clean this up perfectly. Or I'm gonna be upset. Please. Okay, no, that's decent. No, that's decent. Don't miss any spots. Get all the white stuff. Yeah, clean up that white stuff, Daddy. Oh, you missed a spot! You missed a spot on the edge! I don't know if you... Another heart for me? Really? Seriously? ኧረ ይዞይ አፈላኩልን። ይህን ሰው እያፈላኩልን እንዴ ወላጁ ፈቱ አስላኩልን። እንዴ እንቀጥላለን። በጣም ደባሪ ፓርት ምን ይባላል? እሺ እኔ ስለ ልጁ ቆይ እናወራለን። አናወራም አይደለም? ምንድነው? ቤተ ክርስቲያን ከዛ ልጅስ ተው በቃ በእናታችሁ ቤተ ክርስቲያን ጋር እንደዚህ አይነት ቪዲዮ አትላኩልን። በቃ ሁሉ አይንዱ ከላው ብቻ ግን ቤተ ክርስቲያን ፊት ለፊት እንዴት ታው እንጂ በአለጌ ነውራም በአለጌ ምዕራፍ ለምን አጠቅሽም? ከማታውስ መንገድሽ እንቀጥላለን። እሺ ዛሬ ከማን ጋር ማለት ስምን? ስሜ ደግፌ ነው። እሺ ደግፌ፣ እንቁላል ከምንድን ነው የሚሰራው ብለህ ታስባለህ? የወንዱ እንትን ዘር ይኖራል። ሴቷ ውስጥ ያው ወንዱ ዶሮ ያው እንትን የሚያደርገው አለ መሰለኝ። ምንድን ነው የሚያደርገው ወንዱ ዶሮ? ለምሳሌ በሰውኛ ስንሄድ የሰው ልጅ እንትን ከውስጡ ስፐርም ይረጫል አይደል? ልክ ስፐርም ነው እንትን የሚያደርገው ፕሮዲውስ የሚያደርገው እና ያ ማለት ወንድ ዶሮም ያው ላይክ እንደዛ ያደርጋል ብዬ ገምታለሁ። ሀገራችን ኢትዮጵያ ስንት የዓለም ዋንጫዎችን አሳክታለች ብለህ ታስባለህ? በኳሱ ዘርፍ ወደፊት ነው ወደ ያለ አይ እስካሁን ባለው ላይ እኔ ማውቀው አንድ ብቻ አንድ እንዳሳካች ነው ኢትዮጵያ የምታውቀው። ኧረ ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ። ባካችሁ በጣም አሪፍ። እሺ ግራቪቲ ኢትዮጵያ ውስጥ ተገኝቷል እየተባለ እና ደግሞ ወደፊት ተስፋ የሚኖረን ይመስላል? ምን በለጽግ ይመስላል? እሱ እውነት ነው ይኖረናል። ተስፋ አለው ግራቪቲ መገኘቱ አሪፍ ነው ብለህ ታስባለህ? አሪፍ ነው። ስለዚህ ያው ወደፊት የማደግ ተስፋችን ጥሩ ይሆናል ብዬ ገምታለሁ። እሺ እናመሰግናለን። ኧረ ስንት አይነት ሰው አለ፣ ኧረ ስንት አይነት ትውልድ አለ። እውነትም ደግፊ ግራቪቲ እድገት ራኮን እሱ ስለ መድኃኒዓለም ደግሞ በየመንገዱ እያባለፈው ቪዲዮ ላይ ታስታውሳለህ? ምን አይነት ፖዚሽን ይመቻል እንዲህ ከተማ ለከተማ እያስቆማችሁ ደግሞ የማይሆን ሰው ነው እንጂ የሚጠይቁት የማይሆን ሰው እነዚህ ናቸው የሚያዝናኑት እኮ
ይነሳቅ ያረዋል እግዚአብሔር ዝም ማለት ከይዝው ይጥልቁ ወንድም አልችልም ብለናል አልችልም ደግፌ አልፈልግም ነው ያልሽልዋል ደግ ተው ማታቆን ነገር አላቅምም አንድ ነገር ነው ወይ ስትጠየቅ ግራቪቲ ቋንቋ ማታቆ እንቀጥላለን ባልና ሚስቶች ግንኙነት ከማድረጋቸው በፊት ለትንሽ ደቂቃ ቢያመሰግኑና ቢጸልዩ የሚመረተው ስፐርም ሴል የተባረከ ይሆናል አይደለ? አዎ 100%. ያ 100% የተባረከ ይሆናል። እናንተ ምን ታስባላችሁ? ኧረ ተው ምን ይባላል? እሺ ምን ይባላል? አስበዋል እኔ ተወስሽ መጥቼ ኮሜንት እናነባለን ቆሞ ልጸልይ ለራስ እግዚአብሔር እንዴት ነው ልታረግ ገብተህ አንዴና መስግን ማለት 3 ወሩ ቆሞስ እንቀጥላለን እንደዚህ አይነት የባለጌ ነገር ግን አትልቀቁብን በጌታ ስም ታስልክሽ እችላለሁ እኔ ሁሌም እችላለሁ እኔ እንደም ሞራል ነው የሆነኝ እውነት ማለፍ የሚገባኝ ልጅ ወደቃ አልነበረብኝም እግዚአብሔርን ይሄንን ስኬትቦርድ ምናምን ነገር ጭራሽ ቢከፈለኝ አለምድ እንደዚህ አይነት ፕሮሞሽን ታሰሩ እንደመጡ ነገር እኔ ሰራለሁ እንዲህ ይወደኩ ቢሆንሽ ቆንጂዬ ነኝ ስላችሁ ቲክቶክ ላይ መጥቼ ፊልተር እኮ ነው በፊልተር ነው እንደዚህ ያማረብሽ ምናምን የምትሉ ማለት ነው ቅናተኞች ከስር ፊልተሩ አለልሽ እስኪ ተጠቀሚውና አመድሽ ከተነሳልሽ እስኪ ልይ እኔ እንዲሁም ማለት ነው ስልክክ ያልኩኝ ውብት ያልኩ ቆንጂዬ ልጅ ነኝ ለምን ነው መቀኝብኝ ለምንድን ነው ተጠቀሚው እስኪ ፊልተሩን ተጠቀሚውና እንደኔ ካማረብሽ እንይ ካለበዚያ ግን ፊልተር ነው ምና ለጋጋ አምራለኝ ምን አርጉ ነው የምትለን ምን አርጉ ነው የምትለን ደግሞ የለውም ፊልተሩ ያሳመረው እሱን ነበረ ትንሽ ፊልተሩ ግን የለውም አረ ቪዲዮ ስትቀርጹ ወገን እየተሳሰባችሁ እንዴ ኮሜንት ውስጥ ያለውን ህዝብ አታሳቁት እንዴ እንግዲህ ቤተሰብ ዛሬ ይዘንላችሁ የመጣነው ቪዲዮዎች ይሄን ይመስሉ ነበር ፈታ ዘና እንዳላችሁ ምንም ጥርጥር የለንም እንደዚህ አይነት ቪዲዮዎች እንግዲህ ደጋግሞ እንዲደርሳችሁ ሰብስክራይብ ማድረጋችሁ እንዳትረሱ ይሄን ቪዲዮም እንግዲህ ላይክ እንዳደረጋችሁ ተስፋ እናደርጋለን ለሌሎች ፍሬንዶቻችሁ ለማድረስ ሼር አድርጉ ቲክታክ ላይ ድምቀት ሪያክት ኢንስታግራም ላይም ድምቀት ሪያክት በሚል አለላችሁ ማንኛውንም ቪዲዮ ሜንሽን በማድረግ ሪያክት አብረን እንድናደርግ ማድረግ ትችላላችሁ ድምቀቶች ነን በድምቀት ፍትት ድምቀቶች እኛ ነን ሁላችሁ ደስታ